ግን አይታይም እንደደከመኝ አይታይማ ለብሼ እስኪስታ አይታይም እንደደከመ ወይኔ ደክሞኛል እስከም የሞከርኩ በቃ ሁሉንም ለማስደሰት የሞከርኩ ነው ግን አልቻልኩም በቃ ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም አሁን ላይ ደግሞ እየደከመኝ ነው እውነቴን ነው እንዴት ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ አሁን ደግሞ ግን እየሰለቸኝ ነው ህይወት መግፋት ራሱ ከብዶኛል ህይወቴ ከብዶኛል አስጠልቶኛል እቺ ነኝ እኔ ዋንቲያ ሸርሙጣ የወለድሽ ሴት የዲቃላ እናት ናት ያን ዲቃላ ልጅሽን አሳድጊ እኔም የሞከርኩኝ ነው ማንም ሰው ሸበል ማታየት አይፈልግም ግን እኔም የሞከርኩኝ ነው እስካሁን የሞከርኩት ተሳክቶልኛል ለምን ተሰደብኩ አይደለም በጣም ተሰድቤያለሁ ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔን እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰልባታል እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው ለራሴ ሳልሆን ለሰው እየሞከርኩኝ ነው የኔ ማን ያያል የኔ በሜካፕ እና በልብስ መሸፈን ነው ልቦና ይስጣችሁ እንደዚህ ያላችሁት ሰዎች አይኖ አውቃለሁ እናንተ የትም አታውቁኝም እኔም የትም አላውቃችሁ ወይም ደግሞ ለራሷ መናገርም ለራሷ መቆምም አልችልም ብላችሁ ሊሆን ይችላል ይሄንን ነገር ይዛራችሁ ልጄ ነው የምትሳደቧት ልጄ ደግሞ ገና ጨርቅላ 4 ዓመቷ ምንም ማታውቅ እንደዚህ ትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነኝ ሸርሙጣ የወለድሽ ሴት የዲቃላ እናት ናት ያን ዲቃላ ልጅሽን አሳድጊ እኔም የሞከርኩኝ ነው ማንም ሰው ሸበል ማታየት አይፈልግም ግን እኔም የሞከርኩኝ ነው እስካሁን የሞከርኩት ተሳክቶልኛል ለምን ተሰደብኩ አይደለም በጣም ተሰድቤያለሁ ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔን እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰልባታል እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው
እየሞከርኩኝ ነው። የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ነው ለሰው እየሞከርኩኝ ነው። የኔንስ ማን ያያል? የኔ በሜካፕና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኑ አውቃለሁ፣ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አልችልም ብላችሁ ሊሆን ይችላል ይሄንን ነገር እያላችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨርቅላ 4 ዓመቷ ምንም ማታውቅ እንደዚህ ትክክል ምንም አታውቅ። አባቷም እናቷም እህቷም አያቷም ሁሉንም ነገር ነኝ። እየደከመኝ ግን አይታይም፣ እንደደከመኝ አይታይማ። ለብሼ እስኪስታ አይታይም እንደደከመ። ወይኔ ደክሞኛል እስከምል የሞከርኩ ነው። በቃ ሁሉንም ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ እውነተኛ